ቸኩል በመሆን የተነሳ ብዙ ነገሮች አልሳካለት ብለዋል። የኔ ልጅ ከዛ እንዲያልፍልህና እንዲሳካለ የምትፈልግ ከሆነ የሆነ ቦታ ላይ አንድ ቤተ መንግስት ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ሰብስክራይበሮቼ እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ኢንሻአላህ እንግዲህ ጠፍተን ከብዙ ጊዜ በኋላ ተመልሰናል። ኢንሻአላህ ዛሬ ለየት ያለን ታሪክ ወደ እናንተ ይዘን ቀርበናል። የተዘጋው በርና የሰዓቱ ሚስጥር ይላል። የምንኖረው ሁሉም ነገር ችኩል በሆነበት ዓለም ውስጥ ነው። ቶሎ መበልጸግ፣ ቶሎ መፈመስ፣ ቶሎ ማግባት፣ ቶሎ መፍታት፣ ሁሉም ነገር በቶሎ በሆነበት ችኩል በሆነበት ዓለም ውስጥ ነው። እንግዲህ ኢንሻአላህ አንድ ታሪክ ወደ እናንተ ይዤላችሁ መጥቻለሁ። አንድ ወጣት የሆነ አካባቢ ላይ የሚኖር ነበረ። ይህ ወጣት በጣም ታታሪና ጎበዝ ሰራተኛ ቢሆንም ነገር ግን አንድ ችግር አለበት። በጣም ችኩል ነው። ችኩል በመሆኑ የተነሳ ብዙ ነገሮች አልሳካለት ብለዋል። ከዛ በኋላ ምን ያስባል? ለምን በአካባቢው ካሉ አንድ አባት ጋር ሄጄ ምክር አልጠይቅም በማለት አንድ አካባቢው ላይ የሚገኙ ጠቢብን ሄዶ ያማክራቸዋል። እኚህ አባትም እንዲህ በማለት ይመልሱለታል። የኔ ልጅ እንዲያልፍልህና እንዲሳካልህ የምትፈልግ ከሆነ የሆነ ቦታ ላይ አንድ ቤተ መንግስት አለ። እዛ ሂድ። በሩ የሚከፈተው በአመት አንድ ጊዜ ነው። አደራ ታግሰህ ጠብቅና እዛ ገብተህ የምትፈልገውን ነገር አድርግ ይሉታል። እሺ በማለት እዛ ቦታ ላይ ይሄድና ቀናቶች ያልፋሉ፣ ሳምንታት ይመጣሉ፣ ወራቶች ይቆጠራሉ። በሩ ግን አልተከፈተም። ይህንን የተመለከተው ወጣት በጣም በብስጭትና በንዴት ስሜት ውስጥ ሆኖ እኚህ ሽማግሌ ጠቢብ ዋሽተውኛል ማለት ነው፣ ዋጋቸውን አስከፍላቸዋለሁኝ ብሎ ግስገሳ ወደ ጠቢቡ ጋር ይሄዳል። ከዛ በኋላ እየሄደ መንገድ ላይ እንዳለ ከኋላው በጣም ከባድ ድምጽ ይሰማል። ዞሮ ሲመለከት ያ ሲጠብቀው የነበረው በር እየተከፈተ ነበረ። በጣም ደስ ብሎት እየሮጠ ሲሄድ ትንሽ ራቅ ብሎ ስለነበረ እሱ እስኪደርስ ድረስ ያ ተከፍቶ የነበረው በር መልሶ ይዘጋል። ስለዚህ ከዚህ በኋላ ደግሞ አንድ አመት መጠበቅ አለበት ማለት ነው። ታሪኩ ይህንን ይመስላል። ከታሪኩ ምን ተማራችሁ? ኢንሻአላህ በሚቀጥለው ጊዜ ከታሪኩ የተማርናቸውን ነገሮች ይዘን የምንቀርብ ይሆናል። ዛሬ ግን ለእናንተ ከታሪኩ ምን ተማራችሁ የሚለውን ኮሜንት ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።